بسم الله الرحمن الرحيم. عمر بن الخطاب رضي الله عنه بعنده وقت بمسجد سيالفو حسان بن ثابت رضي الله عنه قتم يقتم يسموتال برقت عمر لقتم تلك كبر علاتشو خذوا لغتكم من كتاب ربكم وقديم شعركم بلوال ቋንቋችሁን ከቁርአን እንደዚሁም ከጥንት ዘመን ግጥሞች ውሰዱ ትክክለኛ አረበኛ ቋንቋን ከዛ ተማሩ ብለዋልና ለግጥም ትልቅ ክብር ከመኖራቸው ጋር መስጂድ ላይ ግን እንደዛ አይነት የግጥም አይነት አየር መኖሩ ደስ አላላቸው فنهاره ትንሽ ገላመጧቸው ማን ሐሳንን ማለት ነው ለምን እንዲህ ታደርጋለህ ብለው ተቆጧቸው حسان بن ثابت رضي الله عنه يا أمير المؤمنين كنت أنشد في المسجد شعرا وفيه من هو خير منك رجل أنا مسجد لاي قتم نبر كانت يبلت أسو باللبت يا مالت النبي صلى الله عليه وسلم يالو قتم نبر حسان بن ثابت ودا أبو هريرة زور رالونا أنت أبو هريرة ويالواتشو أما سمعت رسول الله صلى الله عليه وسلم يقول لي يا حسان أجب عني رسول عليه الصلاة والسلام أنت حسان هوي إنين وكله ملس اللاتشو تكلاكل اللين ملس لمشركوتشو ملس ستاتشو سيلون يال سمهن موي اللهم أيده بروح القدس بمنفس قدس ويم كالله بهونه روح عجزوا بلو دعاء ሲያደርጉልኝ አልሰማህንም እንዴ አሏቸው አቡ ሁረይራ ዑመር ይህንን ይሰማሉ ረሱል ሰለላሁ ዐለይሂ ወሰለም ባሉበት ካንተ የተሻለ ሰው በነበረበት ይህንን ነገር አደርግ ነበር አልከለከለኝም ለምን አንተ ትከለክለኛለህ ነብዩ ሰለላሁ ዐለይሂ ወሰለም ሳይከለክሉኝ ለምን አንተ ትከለክለኛለህ አሉ ማለት ነው ታዲያ አቡ ሁረይራ ነዓም አው ሰምቻለሁ ሲሉ ዑመር ብን ኸጣብ ረዲየላሁ ዐንሁ ጸጥ ብለው ትተዋቸው ሄዱ አቁሙ ማለታቸውን ተውና ሄዱ ዑመር ብን ኸጣብ ረዲየላሁ ዐንሁ ዑመር በሐቅ ላይ ቋሚ ነበሩ ሐቅ ሲነገራቸው አምባገነን አልነበሩም ሐቅ ተጥሶ ሲያዩ ይቆጣሉ አያ ተሳስተህ ነው አንተ ሲባሉ ደግሞ ቀጥ ይላሉ ከዚህ በተጨማሪ ግን በጣም ትልቅ ደርስ ልንወስድበት የሚገባው አጂብ ዐኒ ያሉት ነው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በግጥም ሙሽሪኮቹ ሲናገሯቸው መልስ የሚሰጠው ሐሳን ነበር ሐሳን ተሰጠው ግጥም ነው ግጥምን በሚገባው መንገድ እስልምናን ለመኻደም ተጠቅሞበታል ኻሊድ ኢብኑ ወሊድ ጀግንነቱ ነው የኻሊድ ቦታ በሐሳን አይሸፈንም የቁርአን ብቃት ያለው ኡበይ ኢብኑ ከዕብ የሱ ቦታ በኻሊድ አይሸፈንም የዑስማን ኢብኑ አፋን የገንዘብ ስጦታ ጀይሽ አልዑስራን ያዘመቱበት ሙሉ ሰራዊት ያዘመቱበት የገንዘብ ሎጂስቲክ አቅርቦት በኻሊድ ኢብኑ ወሊድ አይተካም ሁሉም አላሁ ሱብሓነሁ ወተዓላ በሰጣቸው አቅም እስላምን ኻድመዋል አላህ እኛ ላይ ያስቀመጠው ጸጋ አለ ሁላችንም ጋር ያን ጸጋ ለይተን ማወቅና በጥቅም ላይ ማዋል የኛ ኃላፊነት ነው ثغرة ክፍተቶች እስልምና ውስጥ ያሉ ዲን ላይ ያሉ የሰው ልጅ ሐያት ውስጥ ያሉ ክፍተቶች የሚሞሉት አንዳችን ባንዳችን ነው የምንሞላቸው እናት የራሷ ሚና አላት ተርቢያ ትሰጣለች ልጆቹን ታሳድጋለች አባት የእናትን ሚና መጫወት አይችልም አባት የራሱ ሚና አለው መምህር የራሱ ሚና አለው መሐንዲስ የራሱ ሚና አለው ሐኪም የራሱ ሚና አለው ኢኮኖሚስት የራሱ ሚና አለው ሁሉም የሚዘጉት ክፍተት አለ የሚዘጉት ጉድለት አለ የሚሞሉት ጉድለት አለ ዓሊም የራሱ ሚና አለው ሁሉም አላህ ሱብሓነሁ ወተዓላ በሰጠው ልክ ማህበረሰብን አገልግሎት ላይ ማዋል ይኖርበታል ነብዩ ሰለላሁ ዐለይሂ ወሰለም ሁስነ ተውዚፍ ነበራቸው እያንዳንዱን ሰሃባ አቅሙን በሚያማክል ሁኔታ ስራ ይሰጡት ነበር ሚና እንዲኖረው ያደርጉት ነበር ለዚህ ነው ሐሳንን አጂብ ዐኒ ያሉት
ምክንያቱም እዛ ቦታ ላይ ሐሳን የሚመላለስበት ቦታ ላይ የሚያስፈልገው ብቃት ያለው የቋንቋ ሊቅ ነው፣ ገጣሚ ነው የሚያስፈልገው። ሐሳብን በሐሳብ የሚመልስ ነው የሚያስፈልገው። እዛ ጋር ያለው ማዕረካ ትግሉ ያ ስለነበር ማለት ነው። ሐሳን ረዲየላሁ ዐንሁ ደግሞ ሰይፍ መያዝ አይችልም ነበር፣ ጦርነት ላይ መግባት አይችልም ነበር፣ ደም ማየት አይችልም ነበር። በጣም ከፍተኛ የሆነ ይታቀብ ነበር ከእንደዚህ አይነት ነገሮች። የሱ ሰይፍ ያለው ግጥሙ ላይ ነበር። በግጥሙ ባለው አቅም ደግሞ ከፍተኛ ስራ ሰርቷል። ዘይድ ብን ታቢት ረዲየላሁ ዐንሁ ቁርአንን ጀምዕ ሲደረግ ትልቅ ሚና የነበረው ሰሓቢ እሱ ነው ረዲየላሁ ዐንሁ። ሁሉም ሰሓባ የራሱ ሚና አለው። እኔ፣ አንተ፣ አንቺ አላሁ ስብሓነሁ ወተዓላ የሰጠንን ጸጋ ለይተን እናውቃለን ወይ? ያን ጸጋ በሚገባ በማዋል የአላህን ውዴታ ለማግኘት እየጣርን ነው ወይ? ወደ አላሁ ስብሓነሁ ወተዓላ ውዴታ መዳረሻው ሁሉም ሰው የተለያየ ነገር ይኖረዋል። በቋሚነት ሁላችንም ኮመን የሆነ የጋራ የምንሰራቸው ስራዎች ይኖራሉ። ሰላት፣ ዘካ፣ ሐጅ፣ ጾም፣ እኒህ መሰረታዊ የሆኑ ነገሮች ሁላችንም የምንሰራቸው ናቸው። ግን እኔ የአላህን ውዴታ የማገኝበት መንገድና አንተ የምታገኝበት፣ አንቺ የምታገኝበት የተለያየ ነው። ሁላችንም በተሰጠን ጸጋ ልክ ነው አስተዋጽኦአችን የሚለካው። ثم لتسألن يومئذ عن النعيم የቂያማ ቀን ሁላችሁም በተሰጣችሁ ጸጋ ትጠየቃላችሁ። ክህሎታችን፣ ብቃታችን፣ ተፈጥሯዊ ተሰጥኦአችንን ማወቅና ያንን አላሁ ስብሓነሁ ወተዓላ በሚወደው መንገድ አውለን የእሱን ውዴታ ማግኘት ትልቁ ዓላማችን መሆን አለበት። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።